ይህ ፊልም ላይላዩን ኢንሳት ታሪክ ቢመስልም ጥልቅ ሐሳቡ ግን የፖለቲካ ስልጣን መሪዎች እንዴት እንደሚያበላሽና ህዝብ ነጻ ወጣሉ የሚል አብዮት ራሱ እንዴት ወደ አምባገነንነት እንደሚቀየር የሚያሳይ ትልቅ ትምህርት ያለው ስራ ነው። ዛሬ የምናየው ይህንን ድንቅ ስራ ብቻ ሳይሆን ሶስቱን የተለያዩ ፊልም ስሪቶች ማለትም የ1954ቱን የሲአይኤ ኤጅ የነበረበትን ክላሲክ አኒሜሽን፣ የ1999ን ቀጥታና ልብ ሰባሪ ፊልም እንዲሁም የዘመናችንን የ2026ቱን የሲጂአይ ስራ ጭምር ከመጽሐፉ መነሻ ጋር በማነጻጸር በታሪክ ውስጥ ከታዩት የኮሙኒስትና የሶሻሊስት አገዛዞች ጋር አገናኝተን ጥልቅ ትንታኔ የምናደርግበት ልዩ ቪዲዮ ነው። በዚህ ቪዲዮ የአኒማል ፋርም ገጸ ባህሪያት በገሃዱ ዓለም እነማን እንደሚወክሉ፣ የሶሻሊዝም ሐሳብ እንዴት ወደ አምባገነንነት እንደሚቀየርና ቀደምትና አሁንም ድረስ ያሉ የኮሙኒስት ሀገራት የትኛውን ገጽታ እንደሚያንጸባርቁ በተለይም በሀገራችን ኢትዮጵያ ያ የደርግ ዘመን ያካሄደውን አሰቃቂውን የቀይ ሽብር ዘመቻ ከዚሁ ታሪክ ጋር እያቆራኘን እንመለከታለን። Welcome, my fellow animals. Things have changed. There's no Jones to tell us what to do. Freedom! 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 And all animals are equal. ታሪኩ የሚጀምረው በሜነር ፋርም ወይም በባላባቱ እርሻ ላይ ነው። ይህ እርሻ በሩሲያ ታሪክ ውስጥ የነበረውን የጻር ንጉሳዊ አገዛዝ ወይም በአጠቃላይ የካፒታሊዝምን ጭቆና ይወክላል። ባለእርሻው ሚስተር ጆንስ እንስሳቱን ያለ ረፍት የሚያሰቃይ የሚበዘብዝና የራሱን ጥቅም ብቻ የሚያሳድድ መሪ ሲሆን በታሪክ የሩሲያው ንጉስ ዳግማዊ ኒኮላስን ይተካል። በዚህ ሰዓት ነው እንግዲህ ኦልድ ሜጀር የተባለው ጠቢቡ አሳማ የእንስሳትን ነጻነትና እኩልነት የሚሰብከውን የአኒማሊዝም ወይም የእንስሳትን አስተሳሰብ ፍልስፍና የሚዘራው። ኦልድ ሜጀር በተጨባጭ የኮሙኒዝም ንድፈ ሐሳብ አባት የሆነውን ካርል ማርክስን እንዲሁም የቦልሼቪክ አብዮት መሪውን ቭላድሚር ሌኒንን አንድ ላይ አጣምሮ የያዘ የገጸ ባህሪ ነው። እርሱ ከሞት በፊት የተናገረው ህልም ሰራተኛው መደብ ተባብሮ ጨቋኞቹን ካፒታሊስቶች ካባረረ በኋላ ሁሉም በእኩልነት የሚኖርባትን ማህበረሰብ መፍጠር ነበር። ይህ ክፍል በገሃዱ ዓለም ማርክሲዝም ሌኒኒዝም በመባል የሚታወቀውና ሀብት ለሁሉም እኩል መከፋፈል አለበት የሚለውን የሶሻሊዝም ዋና ሐሳብ መነሻ አድርጎ ነው። ነገር ግን አብዮቱ ፈንድቶ ሚስተር ጆንስ ሲባረር እርሻው አኒማል ፋርም ተብሎ ስሙ ሲቀየር ነገሮች መለወጥ ይጀምራሉ። እዚህ ጋር ነው በታሪክ ውስጥ የሁለቱም ዋና አሳማዎች ማለትም የስኖቦልና የናፖሊዮን ፍልሚያ የሚጀምረው። ስኖቦል አብዮቱን በእውቀት በቴክኖሎጂና በቅንነት ለመምራት የሚጥር ለእንስሳቱ የንባብና የጽህፈት ትምህርትን የሚያስተምር የወፍጮ ቤት በመገንባት የእንስሳቱን የሥራ ጫና ለመቀነስ የሚያልም መሪ ነው። እርሱ በሩሲያ አብዮት ውስጥ ከሌኒን ጎን የነበረውንና በአስተሳሰቡ የላቀውን ሊዮን ትሮትስኪን ሙሉ በሙሉ ይወክላል። በአንጻሩ ናፖሊዮን ግን በንግግር የማይታወቅ ነገር ግን ከበስተጀርባ የራሱ ስልጣን የሚያደራጅ ጨካኝና ተንኮለኛ አሳማ ነው። ናፖሊዮን ታሪካዊውን አምባገነን ጆሴፍ ስታሊንን ይተካል። በፊልም ውስጥ በተለይም በ1999 ስሪት ላይ ናፖሊዮን ስልጣኑን ለማጠናከር ውሾችን በሚስጥር ሲያሳድግና ሲያሰለጥን እናያለን። እነዚህ ውሾች የስታሊንን ታዋቂ የደህንነትና የስለላ ድርጅት ኬጂቢ ወይም የትኛውንም ጨቋኝ የኮሙኒስት ሀገር ሚስጥራዊ ፖሊስ የሚወክሉ ናቸው። ናፖሊዮን እነዚህ ውሾች ተጠቅሞ ስኖቦልን ከእርሻው ሲያባረረው ስታሊን ትሮትስኪንን ከሀገር አባሮ በኋላም በስለላ አስገድሎት ከነበረው ታሪክ ጋር አንድ ለአንድ ይገጥማል። አሁን ነው እንግዲህ በሶስቱ ፊልሞች መካከል ያለውን ያቀራረብና የርዕዮተ ዓለም ልዩነት የምንመለከተው። የ1954ቱ አኒሜሽን ፊልም የተሰራው በቀዝቃዛው ጦርነት ዋዜማ ላይ በመሆኑ የአሜሪካ የስለላ ድርጅት ሲአይኤ የፊልሙ መብት በሚስጥር ገዝቶ የፕሮፓጋንዳ መሳሪያ አድርጎታል። በመጽሐፉ መጨረሻ ላይ አሳማዎቹና ሰዎቹ አብረው ሲጠናኑና ሲጫወቱ ሌሎቹ እንስሳት ከውጭ ሆነው ሲመለከቱ ማን አሳማ ማን ደግሞ ሰው እንደሆነ መለየት እስኪያቅታቸው ድረስ መመሳሰላቸውን ኦርዌል በምሬት ይገልጻል። ይህ ማለት ኮሙኒዝምም ሆነ ካፒታሊዝም በመጨረሻ ህዝብን በመጨቆር ረገድ አንድ ናቸው የሚል መልእክት ነበረው። ነገር ግን በ1954ቱ ፊልም ይህንን አልወደደውም። ምክንያቱም አሜሪካ ካፒታሊስት ስለነበረች ራሷን ከአሳማዎቹ ጋር መነጻጸር አልፈለገችም ነበርም። ስለዚህ የፊልሙን መጨረሻ ቀይረው ናፖሊዮን ብቻ ፍጹም አምባገነን ሆኖ እንዲቀርና በመጨረሻም እንስሳቱ ተባብረው በናፖሊዮን ላይ ሁለተኛ አብዮት እንዲያነሱ ማድረግ የኮሙኒስት ስርዓት በውስጣዊ አመጽ መጽደቁ የማይቀር መሆኑን ለማሳየት ሞክረዋል። በ1999 የላይቭ አክሽን ፊልም ደግሞ ከሶቪየት ህብረት መፈራረስ በኋላም የተሰራ በመሆኑ ታሪኩን በበለጠ ስሜትና እውነታ ላይ ተመስርቶ ይታያል። እዚህ ፊልም ላይ የቴሌቪዥንና የፕሮፓጋንዳ ስርጭትን በአሳማዎቹ አማካኝነት በማሳየት የኮሙኒስት ፓርቲዎች እንዴት የህዝብን አይምሮ በቁጥጥር ስር እንደሚያውሉ በደንብ ያሳየናል። የፊልሙ ፍጻሜም መጽሐፉና የሶቪየት ህብረትን ውድቀት ተከትሎ የመጣውን እውነታ ያንጸባርቃል። የናፖሊዮን አገዛዝ እርሻ ሙሉ በሙሉ ካወደመውና ካከሰረው በኋላ አሳማዎቹ ይጠፋሉ። አዲስ የሆነ የሰው ልጅ ቤተሰብ እርሻውን ለመግዛት ይመጣል። ነገር ግን የተረፉት እንስሳት አሁንም ካለፈው ስህተታቸው ተምረው ህይወታቸውን በራሳቸው መንገድ ለመምራት ሲሞክሩ ያሳያል። የ2006ቱ አዲሱ ፊልም ደግሞ ይህንን ጭብጥ በዘመናዊ የዲጂታል ቁጥጥር በሶሻል ሚዲያ ዘመን ካለው የሐሰት መረጃና የህዝብ አስተያየትን የመቀየር አዝማሚያ ጋር በማገናኘት የኮሙኒስትና አምባገነን መሪዎች ዛሬም ድረስ ቴክኖሎጂን ተጠቅመው ህዝባቸውን እንዴት እንደሚያፍኑ አዲስ እይታ ሰጥቶናል። ይህንን የፊልም ፍልስፍና ወደ
ገሃዱ ዓለም የኮሙኒስትና ሶሻሊስት ሀገራት ስናመጣው ታሪኩ እንዴት ህያውና እውነተኛ እንደሆነ የበለጠ ግልጽ ይሆንልናል። ለምሳሌ የቀደመችውን የሶቪየት ህብረትን ብንወስድ በስታሊን ዘመን የነበረው የታላቁ ማጽዳት ግሪን ፐርጅ ዘመቻ በአኒማል ፋርም ላይ ናፖሊዮን እንስሳቱን እየሰበሰበ ከስኖቦል ጋር አብራችኋል፣ ክህደት ፈጽማችኋል እያለ በውሾቹ ያስገደላቸውን ትዕይንት ቀጥታ የሚደግም ነው። ስኩይለር የተባለው የፕሮፓጋንዳ አሰራጭ አሳማ ደግሞ የኮሙኒስት ፓርቲ ልሳን የነበረችውን ፕራቭዳ የተባለችውን ጋዜጣና የስታሊንን የፕሮፓጋንዳ ሚኒስቴር ቪያትስላቭ ሞሎቶቭን ይወክላል። ስኩይለር ሁል ጊዜ የእንስሳቱ ምግብ ሲቀንስና የአሳማዎቹ ደግሞ ጥቅማ ጥቅሞች ሲጨምር በቁጥርና በሐሰተኛ ስታቲክስ እያጭበረበረ የምርት መጠናችንን ጨምሯል። ይህ የሚደረገው ለአጠቃላይ ደህንነታችን ነው እያለ ያታልላል። ይህ በትክክለኛው የኮሙኒስት ሀገራት ታሪክ ውስጥ ህዝብ ረሃብ በሚያልቅበት ሰዓት ሳይቀር መንግስታት የስኬት ሪፖርት ብቻ የሚያቀርቡበትን አስነዋሪ እውነታ የሚያሳይ ነው። አሁን ላይ ያሉትን የኮሙኒስትና የሶሻሊስት ፓርቲ የሚመራቸው ሀገራት ስንመለከት ደግሞ ሰሜን ኮሪያ ትልቋ የአኒማል ፋርም ህያው ምሳሌ ሆና እናገኛታለን። በሰሜን ኮሪያ ያለው የኪም ቤተሰብ አገዛዝ ልክ እንደ ናፖሊዮን ራሱን ፍጹም መለኮታዊና ስህተትን የማይሰራ መሪ አድርጎታል። በአኒማል ፋርም ላይ ናፖሊዮን ሁልጊዜ ትክክል ነው የሚል መፈክር እንደነበረው ሁሉ በሰሜን ኮሪያም ከመሪው ሐሳብ ውጪ ማሰብ ሞትን ያስከትላል። በሀገሪቱ ያለው ከፍተኛ የሀብት መባከን ህዝቡን በረሃብና በጨለማ እየኖረ መሪዎቹ ግን በቅንጦት ውስጥ መኖራቸው በአኒማል ፋርም ላይ እንስሳቱ በብርድና በረሃብ እየተማቀቁ አሳማዎቹ ግን በሚስተር ጆንስ ቤት ውስጥ በአልጋ ውስጥ በመተኛትና ውስኪ በመጠጣት ከጀመሩበት ሁኔታ ጋር ፍጹም አንድ ነው። ቦክሰኛ የተባለው ታማኝ ጉልበተኛ ፈረስ ሌሊትና ቀን ሳይሰለች የበለጠ ሰራለው እያለ ለአብዮቱ ስኬት ሲደክም ኖሮ በመጨረሻ ሲያረጅ ጉልበቱ ሲደክም ናፖሊዮን ለቄራ ወይም ለቆዳ ፋብሪካ የሸጠውን ትዕይንት የኮሙኒስት ስርዓት ለሰራተኛው መደብ ስም እየማለ ነገር ግን ሰራተኛውን እንደ ጉዝ መሳሪያ ብቻ ተጠቅሞ እንዴት እንደሚጠለው የሚያሳይ ትልቁ ልብ ሰባሪ ምስል ከሳች ቪዲዮ ነው። ሰሜን ኮሪያም ሆነች ቀደምት የኮሙኒስት ሀገራት የቦክሰኛ አይነት ታማኝ ዜጎቻቸውን ለስርዓቱ ሁሉና ሲሉ መስዋዕት አድርገዋቸዋል። ወደኛ ሀገር ወደ ኢትዮጵያ ታሪክ ስንመጣ ደግሞ የአኒማል ፋርም ታሪክ በደማችን የጻፍነውና ያለፍንበትን መራራ እውነት የሚተርክ መስሎ ይሰማናል። እንደ አውሮፓውያን አቆጣጠር በ1974 ዓ.ም የነበረውን የኢትዮጵያ አብዮት ብንመለከት መነሻው ልክ እንደ ሚነር ፋርም እንስሳት አመጽ ነበረ። የቀዳማዊ ኃይለ ሥላሴ ንጉሳዊ ስርዓት በወቅቱ በነበረው የፊውዳል ወይም የባላባት ስርዓት መሬት ላራሹ ባለመሆኑና በህዝቡ ላይ በነበረው ጭቆና እንዲሁም በወሎ ረሃብ ምክንያት ህዝቡና ተማሪው መመረሩ አይቀሬ ነበረ። ይህ የፊውዳል ስርዓት በሚስተር ጆንስ ይወከላል። መሬት ላራሹ የዓለምንም ደም ኢትዮጵያ ትቅደም የሚሉ መፈክሮች የኦልድ ሜጀርን የእኩልነት ህልም የያዙ ነበሩ። የኢትዮጵያ ህዝብ ላባደሩና ተማሪው ፍጹም እኩልና ፍትህ የሰፈነባት አዲስ ሀገር ለመገንባት በከፍተኛ ተስፋ አብዮቱን ደገፉት። ነገር ግን ስልጣኑ በጊዜ ወታደራዊ አገዛዝ ደርግ ስም የተቆጣጠረውና በኋላም የኢትዮጵያ ሰራተኞች ፓርቲ ኢሰፓን የመሰረተው መንግስቱ ኃይለማርያም ልክ እንደ አሳማው ናፖሊዮን ፍጹም ጨካኝና አምባገነን መሪ ሆኖ ወጣ። አብዮቱ ብዙም ሳይቆይ የራሱ ልጆች ማጥፋት ጀመረ። በወቅቱ የነበሩት እንደ ኢህአፓ ያሉ የግራ ዘመን ድርጅቶችና በደርግ ውስጥ የነበሩ ተራማጅ አስተሳሰብ ያላቸው ሰዎች ልክ እንደ ስኖቦል የራሳቸውን የሶሻሊዝም መስመር ለማስከበር ቢሞክሩም መንግስቱ ኃይለማርያም ግን በኃይልና በደም በህብረት ሁሉንም የመስመር ተቀናቃኞች ማጥፋትን መረጠ። እዚህ ጋር ነው እንግዲህ በሀገራችን ታሪክ ውስጥ እጅግ ጥቁር ጠባሳ ጥሎ ያለፈው አሰቃቂው የቀይ ሽብር ዘመቻ የመጣው። ደርግ ስልጣኑን ለማጠናከርና የተቃዋሚዎቹን የነጭ ሽብር ለመመከት በሚል ያወጀው የቀይ ሽብር ዘመቻ በአኒማል ፋርም ታሪክ ውስጥ ናፖሊዮን የፈጸማቸውን ግድያዎች ፍጹም በሆነ አስፈሪ መንገድ የሚያስታውስ ነው። በአኒማል ፋርም ላይ ናፖሊዮን እንስሳቱን ሙሉ በሙሉ በአደባባይ ሰብስቦ ውሾችን በማስጮ እያንዳንዱን እንስሳ እያስፈራራ ጥፋታችሁን እመኑ ይላል። አራቱ አሳማዎችና ሌሎቹ እንስሳት በፍርሃት የተንቀጠቀጡ ከስኖቦል ጋር በሚስጥር ሲሰሩ እንደነበርና ስህተትን እንደፈጸሙ ይናገራሉ። ናፖሊዮንም እዛው አደባባይ ላይ በውሾቹ አማካኝነት ጉሮሯቸውን እያስቆረጠ በጭካኔ ያስገድላቸዋል። ከዚህ በኋላ ነው በቦታው ላይ ከፍተኛ የሆነ የደም ሽታና ድንጋጤ የሞላበት ጸጥታ ይሰፍናል። የተረፉት እንስሳትም በአንድነት ተሰብስበው እያለቀሱ እኛ ያለምነው አብዮትና ነጻነት ይህ አልነበረም ብለው በሐዘን ይቆስማሉ። በማጠቃለል ደረጃ የአኒማል ፋርም ሶስቱም የፊልም ስሪቶች በየዘመናቸው የነበረውን የፖለቲካ ሁኔታ ቢያንጸባርቁም ዋናው መልእክታቸው ግን ዛሬም ድረስ በጋዱ ዓለም የምናያቸው የኮሙኒስትና የሶሻሊስት አገዛዞች አሰራርን እርቃኑን የሚያስቀር ነው። ከቀደመችው ሶቪየት ህብረት እስከ ዛሬዋ ሰሜን ኮሪያ፣ ቻይና እንዲሁም በእኛ ሀገር በደርግ ዘመን ከታየውና በሺዎች የሚቆጠሩ ወጣቶችን ህይወት ከቀጠፈው አሰቃቂው የቀይ ሽብር ዘመቻ ጀርባ የነበረውን የፖለቲካ የስለንቦና መዋቅር ፍጹም በአኒማል ፋርም አሳማዎችና ውሾች የተመሰለ ነው። ታሪኩ የሚነግረን ትልቁ እውነት ህዝብ ስለ መብቱና ስለ ነጻነቱ ሁልጊዜ በንቃት ካልተከታተለና መሪዎቹን ተጠያቂ ካላደረገ ነጻ ወጣቸዋለሁ በሚል መፈክር የሚመጡ አካላት ሁሉ ውሎ አደር ራሳቸውን ወደ ጨቋኝ አሳማነት መለወጣቸው የማይቀር መሆኑን ነው።